ሰላም ለእናንተ ይሁን የክርስቶስ ቤተሰቦች እንደምን አደራችሁ። የእግዚአብሔር ሰላም ይብዛላችሁ። አዲስ ቀን የሰጠን አምላካችን ክብርና ምስጋና ይድረሰው። ቀናችንን የእግዚአብሔርን ቃል በማንበብና በጸሎት ስንጀምር ልባችን የተረጋጋ ለአእምሯችንም ሰላምና ቀና የሆነ ቀን እንዲኖረን ይረዳናል። መንገዳችንንም እግዚአብሔር ይመራናል። መዝሙረ ዳዊት ምዕራፍ 148 ከቁጥር 1 እስከ 7 ሃሌሉያ! እግዚአብሔርን ከሰማያት አመስግኑ፣ ከአርያምም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ከሰማይ ሰማያት አመስግኑት። የሰማያት በላይ ውሃ እርሱ ብሏልና ሆኖም እርሱም አዟልና ተፈጠሩም፣ የእግዚአብሔርንም ስም ያመሰግኑታል። አበቦች ጥልቆችም ሁሉ እግዚአብሔርን ከምድር ያመሰግኑታል ይላል የእግዚአብሔር ቃል። የእግዚአብሔር ቃል እንደ ስሙ የተመሰገነ ይሁን። በሰላም በፍቅር በበረከት የምትሞላ ቀን ይሁንላችሁ። አሜን። በሰላም ዋሉ።